ቤት ነው ኢየሱስ አልተወሰደም ስተት ነው ኦኬ ጥያቄዋ ደግሞ አሁንም ልጅቷ ጠየቀችሽ ኪሳቸው ገብቶ ወስዷል ወይ ያሉሽ ነው ይሄንን አያይዘሽ ኤስቲሲ እስኪ አንዳንድ ጥያቄ ብቻ ታብዙባት ሰላም ማሚ እንዴት ነህ አላህ እኔ ጥያቄ ያለኝ ለልትናት ማን አለሷ ነው እየሰማሽ ነው ለልት አዎ ሚውትናት ተናገር ሚውትሽን አይሺ አላህ አክበር አረበና ቢጠይቅ ኦኬ እኔ ብዙን ጊዜ ለልትን ከተታላታለሁ ብዙን ጊዜ 24 ሰዓት ስለሙባረክ ታውቃለች የምታውቀው ነገር ሆነ ነገር ሊኖር ይችላል ግን አብዛኛው ጊዜ ስለሙባረክ ለምንድን ነው የምታወራው እኔ ሙባረክን አላውቀው በብሔራ እንገናኝ በምን እንገናኝ ግን 24 ሰዓት እቺ ልጅ ስለወሰው ወሬ ነው የምታወራው ምን ሆነ ነው እቺ ልጅ ሲሆን ነገር ጣል ገባት ማሚ እንግዲህ ይሄኛውንም ቀደም ልጅቷም ጠይቃሻለች አንቺ የዘለልሽ ነው አሁን የወረደችው ልጅ ከሙባረክ ለየት ያለ ችግር ካለብሽ ተናገሪ አንቺ ደግሞ ለየት ያለ ችግር ከሙባረክ አለብሽ አንደኛ ጀስት ሙባረክ ተመችቶሽ ሊሆን ይችላል ሁለተኛ ደግሞ ከሙባረክን እንድረሳ ያልፈለግሽው ያንቺና የሙባረክ ቀመር አለ ያሉ ነው ይሄን ነገር አልመለሻትም ዘለሻታል በደንብ አስረጅ ለዚህ አመሰግናለሁ በነገር ላይ ማለት ነው እኔ እንቅልፌን ስተኛ የማንም ሰው ሀቅ እኔ ጋር ስለሌለ ያንቆራፋው ነው እንደምተኛው ሙባረክ የኮላሊት ታማሚን ሰው በካሻፕና በቲክቶክ ኮይን በዜል የሰበሰበውን ገንዘብ ሳይሰጠው ሰውየውን እንደሞተ ብሎ ቲክቶክ ላይ ለቅሶ ብሎበት ሰውየው ያው ነው አለ በህይወት እንደውም ስልኩን ላመጣው ራሱ ይችላል እዚህ ላይ ባለፈው ታሞ ነው የቀረው ያታመን ሰው ሀቅ የሚበላን ሰው ስለሱ ለምን አላወራ እንግዲህ ስለዚህ ሌላ ችግር የለብኝም ይሄ ለህዝብ ስሜትና መቆርቆር ካለኝ አንግል ነው እያለቻችሁ ነው ገዳ ብልሽም ማቀጠል ጥያቄ አጭር ጥያቄ አጭር ሾርት አይ እኔ እንኳን ለአንተ ነው ጥያቄ ከዚህ ሁሉ በዚህ ጉዳይ ላይ በደንብ የተሳተፉ ሰዎች ለምን አጠይቃቸው አንተ እንደ ሼክ አይነት በዚህ በዶኔሽን ጉዳይ ላይ የተሳተፉ ኡስታዞች አሉ አይደል እኔ ምን አገባኝ ያው እንግዲህ ሀቁን ማወቅ ከፈለክ ከነሱ ምናምን መጠየቅ አለብህ ኧረ እኔ ሀቅ ማወቅ አልፈልግም ሀቅ የቱ ጋር ነው የምን ሀቅ ነው ሰውዬ እኔ እኮ ፕሮፌሽናል ነኝ እኔ እኮ ፖለቲካል ሊደር ነኝ እኔ እኮ የቄሮ መሪ ነኝ መንግስት ነኝ ትልቅ ባለስልጣን ነኝ ሀገር መመራ ሰው ነኝ እንዴት ታወርደኛለህ ገዳግዲስ አይ ማውራት ሳይሆን እንግዲህ ያው ኢንቨስቲጌት እያደረግን 30 ሚሊዮን ቄሮን የምመራ ፕሮፌሽናል ሊደር በዚህ ደረጃ ላይ ዝቅ ማድረግ የለብህ ብራዘር I'm sorry በጣም አላወራኩም ስላከበርኩ ነገራችሁ ላይ እንኳን 3 ወር 3 አመት 30 አመትም ስለ ኤቪደንሱ አወራለሁ ክላሪቲ ከሌለ ስለሱ ነው ማወራው ተስፋ ቆራጭ ለምን ታወሪያለሽ ብላችሁ እንዳትጠይቁኝ ከዚህ በኋላ እሺ ኖ ለምን ይጠይቅሻል የሚልሽ አንድ ሰውም የለም እሺ ሃይደር ቀጥል የመጨረሻ ጥያቄ እውነት ለመናገር ልልት ነው በጣም ነው ማከረሽ በጣም ደስ የምትኝ ምንም ችግር የለብኝም ካንቺ ጋር ምንም ብታረግ ምንም ይሄተነሽ እና ምልልሽ ፈልጌ ነው አንድ እንደው ዓለም ያቅ በጣም ትላልቅ ሰዎች የማያውቁት አንድ ልጅ በጣም የተጎዳና በጣም የታመመ ሆስፒታል ያለው ልጅ አለ ሙሉ መስረጃ አለው ፈለክሽ በላይ በፈለክሽ በስልክ በፈለክሽው መስመር ልታገኙት ይችላልሽ ትክክለኛ መረጃ በእጁ ያዘ ነው እሱ ልታገኙት ይችላልሽ ሁለት ደግሞ ምን ችግር አለ እግዚአብሔር እንደረዳኝ ነው እንዳቀሜ ለምን አረዳው ወንድሜ እኮ ነው የሰው ልጅ እኮ ነው በጣም ጥሩ በመጨረሻ ደግሞ በውስጥ ብዙ ምን ነገር ደግሞ አለ እውነት እዚህ ሚዲያ ላይ አልመጣ እኛም ስንጠያይቅ እንደው ከሙባረክ ጋር ለፖለቲካ ነው አውቆ ነው እንጂ አብሮ ነው የሚሰሩ
አውቆ ነው እንደዚህ የሚያደርጉት እንጂ ተብሎ በውስጥ በጣም ይወራል በተለያየ ግሩፕ ላይና ትክክል ውጭ ሀገር አሜሪካ ስፖንሰር ሁሉ ሆነው ልትወስደው ብዙ ነገር እየተወራ ነው። ይሄንን እኔም ሰምቻለሁ። እንግዲህ ከቲክቶክ ሳጥን ነጋዴ ጋር ምንም አይነት ግንኙነት የለኝም። ፐርሰናል ጥል የለኝም። ከሙባረክ ጋር አልጠለውም። ሙባረክ እንዳይረሳ ሳይሆን ኤቪደንሱ እንዳትረሳ ቀን በቀን አስታውሳቸዋለሁ። ሙባረክ በተናገረ ቁጥር እኔም ሀሳብ ይኖረኛል። ገባኝ። እየጠቀምሽ ያለሽው ህዝቡን ሳይሆን የሙባረክ አጀንዳ ሙባረክ ከልቡ ከሰው ልብ ውስጥ በተለያየ አንግል እንዲረሳ አትፈልጊም የሚባለው ነገር ነው እኮ። አብሶሉት ደግሞ ሌብነቱን እንዳይጀምሩ ነው። ሶስቴ እኮ ነው ታመምኩ ብሎ ገንዘብ የሰበሰበው። ስለዚህ ደግሞ መጥቶ አሁን ደግሞ ኩላሊቱን ጉበቱን ታሟል አንጀቴን ጨጓራዬን ምናምን ከሚል አፉን የሚያስይዝ ነገር ሁሌም ይኖራል። ሌልት ይሄ ነገር ቀልድ ሊመስልሽ ይችላል። የምርን እኮ ነው። በውስጥ መስመር በጣም በቃ ብዙ ሰው አጀንዳ አድርጎት እዚህ ላይቭ ላይ ስላልመጣ እኔ ሙባረክን ከዚህ በኋላ በነገራችሁ ላይ ሰላምን ቢወርድ ከዚህ በኋላ ሙባረክን የማናገር እቅድ የለኝም። አብረን የምንሰራውን ፖለቲካ የለም። እሱ አቋም የሌለው ስዊንገር ነው፣ ፖለቲካል ስዊንገር ነው። እኔ እንደዚህ አይነት አቋም ከሌለው ሰው ጋር ምንም አይነት ግንኙነት የለኝም። ማሚ ዩሱፍ ቀጥል። ኦኬ አመሰግናለሁ ማሜ ስላስገባኝ። እኔ ለማለት የፈለኩ ሌልት ማለት የፈለኩ በጣም እኔ ማደንቃት ልጅ ናት። በጣም ጥሩና በጣም እውነተኛ ሰው ናት። እና ይፋው አፋን ኦሮሞቲን ዱበዱ ዱበዱ ችግር የለም። mucattiin tuni mucattii jabduu takka ammallee nama dhugaa takka gaaffii namni as keessa gaafate suni waa'ee isa kanaa Mubaarak kanaa maaliif yeroo baay'ee kaaftaa bakka maratti waan jedhanii gaaffii isii gaafataa turani beektaa? Mucattiin tuni gaaffii Mubaarak halkanii miti osoo raftillee maqaa isaa kaasuu dandeetti because mallaqa maqaa isiitiin guurtee mallaqa guddaa Mubaarakii kennameefii jira beektaa? Mucattii tana gargaaree akka malee. Sigalte dhugaa qabdi Yusuf namoota kanaan fedhe amma fakkeenyaaf namoota gaaffii gaafatan yookaan immoo gaaffii isiin qabdu irratti gaaffii gaafachuudha malee amma wanta dubbataa jirtu maashqaabat jedhama. አሽቃበጡን ሲትነጀቱ ማነ ፕሮፌሽናል ፖለቲከኛ ቤት ፈለ ሙባረክ አሽቃባጮች እየገቡ አይደል እንዴ? ለምን ትናደዳለህ? አላማ አንድ ሰው አሽቃባጭ አላስቀምጥ ያመጨረሻውን ብረገጥልክ ደስታክ ነበረ። ግን እኔ መድረክ ላይ እንደሌላ ሴቶች እንዳገምቱኝ ጀሶይ ነው። ኦኬ ነው አሁን እዚህ ቤት ያለና መስፍቻ አንቺ ተጠየቅ ወይ ደግሞ አንቺ ያሽው አቋም ትክክል እንደሆነና የህዝብ ጥያቄ ነው ብሎ አንቺን የሚያበረታታሽ ብቻ ነው የምንፈልገው። በቃ ለየት ያለ ሰብ እሷ እንደዚህ ነው ያመጭም ሙባረክ እንደዚህ ማለት ማጭም ነው። ቀጥሉ አነስ ጥያቄ ካለ ፕሬዝዳንት ገለቶማ ይራ እኔ አንድ ጥያቄ አለኝ ለሷ ኖ ሙባረክን ማድፌ ኖ ብራጅራ ጅማኒስ ጅራ ጅማ ዱፌ ጅራ ዋንን ዱፌ ፊምቤክቲ ሲን ዋንን ዱፌ በኢትዮጵያ ከለ ፊምቤክቲ ኦኬ ሰበባን ዱፌ ወይስ ኦኬ ሰብሰብ አድርጋ ተመለስ ወይም ተመለስ እናቱን ቤትና የእናቱን ቀብር ሳይቻለው ለሕክምናም ሊሆን ይችላል። አይ ዶንት ኖ ሜቢ ለጸሎት ተጠቅመው አይ ዶንት ኖ ያው ሙሉ መረጃውን ሳሰበስቢ ዝም ብለሽ እንደገና ደግሞ ናሲያ እንደመንሱር ወጥቶ እዚህ ሕክምና መረጃው እንዳዩ የነገሩን አይደለም። አንድ ነገር ልንገርሽ፣ አንድ ነገር ብቻ ልጠይቅሽ፣ አንድ ነገር ልጠይቅሽ። ምን መሰለክ ፎከስ እንዳላረግ እንዳልሰማው በውሸት ላይ ውሸት አንዱን ውሸት ይዤ እሱን እስከማጣራ ሌላ ውሸት ይሰጣል። ስለዚህ ማጣራትም I don't even have to know ፎከስ የኔ ሙባረክ ጉበቱን እንዲታቀም እሺ ሙባረክ ይዋሻል እንበል ችግር የለውም። እሱ ግን ደግሞ እንደ አንድ ሰው እኛ ሰው ነን አይደል? እንደ አንድ ሰው መንሱር እነ መንሱር አሁን ትልቅ ሰዎች ናቸው። ደግሞ በዛ ላይ ናሲያ
ይዋሻሉ ብለሽ ነው የምታስቢው? ልክ እንደ ሙባረክ እነሱ ውሸታም ናቸው ምትለኝ? መንሱር እሱ ነው መንሱር የሚባለው እሱ የሚቀባው ማለት መንሱርም አሲያም ውሸታም ናቸው ነው የምትይው? እንደ ሙባረክ ኖ ማለት መንሱር ሚኒሊክ ጀግናዬ ያለው ሰው ነው የምትለኝ? ለምሳሌ ሙስሊሞችን ሃይማኖት አስቀይሮ ማለት እስልምናን ወዳጅ አልነበረም ነው እና ሚኒሊክ ጀግናዬ ሲል ስለሰማሁ በፍርድ ቤትም በሸሪያም አንድ ነገር ልንገርሽ። ለምሳሌ በፍርድ ቤትም በሸሪያም ሰው አስተሳሰብም አንድ ሰው የሆነ መታመሙን ለምሳሌ ታምሜያለሁ እንደዚህ ነው ብሎ 3 ሰው ከመሰከረለት እኛ በራሳችን አሁን እናምናለን። ምንም ውሸት ነው ብለን የምንጠራጠረው ነገር የለም። የምንተዳደረው ክርስቲያኖች ከተጠየቅን የምናከብራቸው ሙስሊም ልጆች ደግሞ እርዱት ካሉ መረጃ አላቸው ማለት ነው። እኛም ረድተናል። እኔ አሲያና ሙቤ ሚዲያ ባይፖስቱ መንሱርንም እዛ ውስጥ ባላየው ለምንድን ነው የምረዳው? ከነገና ወንድማችን ከናለው ጥያቄ ጨርሰሃል፣ መልስም ተሰጥቶካል። ድምፅሽ አይሰማም። እኔ ጌታ ፒሎቶክ ላይ አይደለም ጮክ ብላ አውራ። እኔ እንደማወራው በኮንፊደንስ ጮክ ብላ አውራ። እሰማለሁ ልዕልቲ። እሺ አመሰግናለሁኝ። እኛ እስካሁን ድረስ የምናውቀው ከአፍሪካ ሙሉ ለህንድ ነው ሪፈራል የሚላኩት ወይንም ለኩላሊትም ሆነ ለማንኛውም ህመም ወደ ህንድ ነው። ሙቤ ግን ከቱርክ ወደ አውሮፓ ለመግባት እንደሆነ ይጅበት ልዕልቲ። ያ ከቱርክ ወደ አውሮፓ ምን ሆነ አባዬ? ምንድን ነው ብራዘ አንሴ እስካሁን የምናውቀው እኛ ወደ ህንድ ነው የሚላኩት ከአፍሪካ ለኩበት ለኩላሊት ህመም። ከቱርክ ወደ አውሮፓ የሰው ቢገባስ? ኦኬ ረጃል በና ሪካርድ ነው እኮ እንግዲህ ወንድማችን እየጠየቀ ያለው ከባድ ጥያቄ፣ ምርጡ ጥያቄ የዛሬው ብየዋለሁ። እስከ ዛሬ ድረስ ከአፍሪካ ሀገር ወደ ህንድ እንዲሁም ወደ ሆንግ ኮንግ እንጂ ወደ ቱርክ ሰው ሲላክ ሪፈር ሰምተን አናውቅም። ምሳሌ ቱርክ ሀገር የሚሄድበት ትልቁ ምክንያት በዛው ወደ አውሮፓ ለመግባት ከትልቁ ግን እዛ ከነ ኡስማን ቤ ጋር ቃና ፊልም ላይ እንደምናውቃቸው ጥቁር ፍቅር ፊልም ጋር ለመስራት የሚል ጭምጭምታ አለን እያለ ነው። ትክክለኛ ፌር ጥያቄ ነው። ስለዚህ ይሄ ልጅ ሄዶ ከነ ኡስማን ቤ ጋር ቢቀላቀልስ ምን መረጃ አለን ነው? ይሄ ነው መደገፍ። ይሄ ማሽቃበጥ አይባልም። ፋክት የሆነ ጥያቄ ነው። እዚህ ለመቆየት መብት አለን። አንቺ መተሰሰጭም እንጂ ይሄ መቀመጥ ይችላል። በቃ ይሄ አሁን ያንቺ ታዲያ ሊንጋም ራሱ ጓደኛ መሆን ይችላል። ህዝጎና ለጎታ ነው። አንሴ አልጠየቀም እንዴ እስካሁን?